ከመጽሐፈ ሲራክ ምዕራፍ 48 ከቁጥር 1 እስከ 4 አልፎም ከ9 እስከ 11። በዚያን ዘመን ነቢዩ ኤልያስ እንደ እሳት ተነሳ፣ ቃሉም እንደ ችቦ ተንቦገቦገ። በእነርሱ ላይ ረሃብን ያመጣ ብዙዎችንም በትጋቱ ያጠፋቸው እርሱ ነው። በእግዚአብሔር ቃል ሰማያትን ዘጋ፣ 3 ጊዜም እሳትን አወረደ። ኤልያስ ሆይ ተአምራቶችህ ድንቅ ናቸው። እንዳንተ ሊመካ የሚችል ይኖራልን? በእሳት አውሎ ነፋስ በእሳትም ፈረሶች የሚሳብ ሰረገላ የተወሰድህ መቅሰፍቶችን ለመተንበይ መዓቱ ከመውረዱ በፊት የእግዚአብሔርን ቁጣ ለማብረድ የአባቶችን ልብ ወደ ልጆቻቸው ለመመለስ የያዕቆብን ነገዶች ዳግም ለማቋቋም የተመረጥክ ነህ። አንተን የሚያዩ በፍቅር ያንቀላፉ የተባረኩ ናቸው። እኛም በእርግጥ ሕይወት ይኖረናልና። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 80 የመዝሙሩ መልስ ጌታ ሆይ ፍትህን በላያችን አብራ በሕይወትም እንኖራለን። የእስራኤል እረኛ የመንጋህም የዮሴፍ መሪ የሆነህ አምላክ ሆይ ስማን አድምጠንም። ከኪሩቤል በላይ ባለው ዙፋንህ ተቀምጠህ ለኤፍሬም ለቢንያምና ለምናሴ ራስህን ግለጥ፣ ኃይልህን አሳየን፣ እኛንም ለመቤዠት ና። ጌታ ሆይ ፍትህን በላያችን አብራ በሕይወትም እንኖራለን። ሁሉን የምትችል አምላክ ሆይ ፍትህን ወደኛ መልስ፣ ከሰማይ ወደኛ ተመልከት፣ መተህም ሕዝብህን አድን። ጌታ ሆይ ፍትህን በላያችን አብራ በሕይወትም እንኖራለን። ይህችን አንተ የተከልካትን ወይን መተህ ጠብቃት። ከትንሽነቷ ጀምረህ እስክትጠነክር ድረስ ያሳደካትን ወይን ተንከባከባት። ጌታ ሆይ ፍትህን በላያችን አብራ በሕይወትም እንኖራለን። በቀኝህ ያለውንና ለክብርህ ብርቱ ያደረከውን ጠብቀህ በሰላም አኑረው። ከእንግዲህ ወዲህ ከአንተ አንርቅም፣ በሕይወት ጠብቀን፣ እኛም እናመሰግንሃለን። ጌታ ሆይ ፍትህን በላያችን አብራ በሕይወትም እንኖራለን። ከማቴዎስ ወንጌል ምዕራፍ 17 ከቁጥር 10 እስከ 13። ደቀ መዛሙርቱ ኢየሱስን ታዲያ የሙሴ ሕግ መምህራን አስቀድሞ መምጣት ያለበት ኤልያስ ነው ለምን ይላሉ ሲሉ ኢየሱስን ጠየቁት። ኢየሱስም እንዲህ ሲል መለሰላቸው፣ እርግጥ ነው ኤልያስማ አስቀድሞ ይመጣል፣ እርሱ ሁሉንም ያስተካክላል። ነገር ግን ኤልያስ ገና ድሮ መጥቷል እላችኋለሁ፣ ሰዎች ግን አላወቁትም። ስለዚህ የፈለጉትን ሁሉ አደረጉበት። እንዲሁም ደግሞ የሰው ልጅ ክርስቶስ በእነርሱ እጅ መከራን መቀበል አለበት። በዚያን ጊዜ ደቀ መዛሙርቱ ኢየሱስ የተናገረው ስለ አጥማቂው ዮሐንስ መሆኑ ገባቸው። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።